ይሄ በምስሉ ላይ የምትመለከቱት የመኪና አደጋ እንግዲህ የተፈጠረው በመዲናችን በአዲስ አበባ በየካ ክፍለ ከተማ ነው። ከምሽቱ 5 ሰዓት ላይ እንግዲህ ይሄ በምስሉ ላይ የምትመለከቱት መኪና ከአስፓልት ላይ በከፍተኛ ፍጥነት እያሽከረከረ ባለበት ሁኔታ ከመንገዱ በመውጣት ከአስፓልቱ አቅራቢያ ካለው ቤት ጋር በመጋጨት እንግዲህ ይህን የመሰለ አደጋ ሊፈጥር ችሏል ማለት ነው። በዚሁም በአደጋውም ደግሞ አንዲት የ36 ዓመት እናት ወዲያው ህይወቷ ሊያልፍ ችሏል። በዚሁ በተመሳሳይ የመኪና አደጋ እንግዲህ ከባድ ጉዳት የደረሰባቸው ሁለት ታዳጊዎች አሉ ማለት ነው። የዚች ህይወቷ ያለፈው እናት ሁለት ልጆች እጅግ በጣም ከፍተኛ የሆነ ጉዳት እንደደረሰባቸው መረጃዎች ያሳያሉ። እነዚህ ህፃናት እንግዲህ የ7 እና የ6 ዓመት ህፃናት ናቸው። በመኪናው አደጋ ከፍተኛ ወይም ከባድ ጉዳት የደረሰባቸው ማለት ነው። እጅግ በጣም የሚያሳዝነው ደግሞ አደጋው የተፈጠረበት ሁኔታን በምንመለከትበት ሰዓት ነው ማለት ነው። አደጋው የተፈጠረው እንግዲህ ከምሽቱ 5 ሰዓት ላይ በመሆኑ ሁሉም የቤተሰቡ አባላት ተኝተው በነበረበት ሁኔታ ላይ ነው ይህ አደጋ የተፈጠረባቸው። በዚህም ምክንያት እንግዲህ ራሳቸውን ለመከላከል ለማምለጥ ምንም አይነት እድል ሊያገኙ አልቻሉም ማለት ነው። በዚሁም አደጋ እንግዲህ አሽከርካሪውን በራሱ ጉዳት እንደደረሰበትና በሕክምና ላይ እንዳለ መረጃዎች እንደሚያሳዩ ይታወቃል ማለት ነው። ታዲያ የተፈጠረው ክስተት አስከፊነቱና አሳዛኝነቱ እንዳለ ሆኖ ህይወቷ ላለፈው እናት ነፍሷን በመንግስተ ሰማያት እንዲያሳርፍልን ለወገኖቿ ደግሞ መጽናናትን እንዲሰጥልን እየተመኘን አንድ ጊዜ ግን ይህ እየተከታተላችሁት ያለው ቻናል ስሙ ምን እንደሚል እንድትመለከቱልኝ እፈልጋለሁ። ይህ የምትመለከቱት ቻናል የህግ መረጃ ቻናል ይሰኛል። በዚህ ቻናል የሚተላለፉ ጉዳዮች ከህግ ጋር ንክኪ ያላቸው ጉዳዮች ናቸው ማለት ነው። በዚህ ቻናል የተለያዩ ህጎች ማብራሪያና ትንታኔ ይሰጥባቸዋል ማለት ነው። በዚህም ደግሞ እናንተ ህግን በተመለከተ በቀላሉ እውቀት ይኖራችኋል፣ ግንዛቤው ይኖራችኋል ማለት ነው የተከበራችሁ ተመልካቾች። ስለዚህ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ወደ ቀደመው ጉዳይ ልመልሳችሁና የተፈጠረውን አደጋ በተመለከተ አሽከርካሪውን በራሱ ወይም ደግሞ ጉዳት አድራሹ አደጋ እንደደረሰበት መረጃዎች ያሳያሉ። ሆኖም ታዲያ እንግዲህ ይሄ አሽከርካሪ ወንጀል ሰርቷል ወይስ አልሰራም ማለት እንችላለን የሚለውን ጉዳይ እንግዲህ በኢንቨስቲጌቲቭ በሆኑ ፕሮሰሶች የሚታወቅ ይሆናል ማለት ነው። ጉዳዩ በምርመራ ላይ እስካለ ድረስ ምንም አይነት ውሳኔ መስጠት አንችልም ማለት ነው። ነገር ግን አንድ ሰው ወንጀለኛ ሊያስብለው የሚችለውን ጥፋት ሊያጠፋ የሚችለው በምን አይነት መንገድ ነው የሚለውን ጉዳይ እንግዲህ በዛሬው ቪዲዮ በአጭር ሁኔታ እጅግ በጣም ቀላል በሆነ አማርኛ እናንተ በምትረዱበት መንገድ አስረዳችኋለሁ ማለት ነው። ስለዚህ ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ፣ ላይክም ደግሞ ማድረግ ትችላላችሁ። ምናልባት መጨረሻ ላይ ሐሳቡን ከወደዳችሁት ከሐሳቡ ትምህርትና ዕውቀት ካገኛችሁ ማለት ነው። እንግዲህ የተከበራችሁ ተመልካቾች በወንጀል ህግ አማካኝነት 4 የተለያዩ ጥፋተኛ ሊያስብሉ የሚችሉ የአይምሮ ሁኔታዎች አሉ ማለት ነው። እንግዲህ ሁላችሁም እንደምታውቁት አንድ ወንጀል ተሰራ ልንል የምንችለው ወንጀለኛ ነው ተብሎ የታሰበው ሰው ጥፋት አጥፍቶ መሆን አለበት። እንግዲህ ጥፋት ከሌለ በአደጋ የተፈጠረ ጉዳይ ከሆነ ወንጀል አያስብልም። ጉዳት አድራሹም ደግሞ ወንጀለኛ ተብሎ ቅጣት አይተላለፍበትም ማለት ነው። እንደዚህ አይነት ጉዳዮች እንግዲህ ፒውር አክሲደንት ይባላሉ። በአክሲደንት ለተፈጠሩ ጉዳዮች ማንም ተጠያቂ አይሆንባቸውም ማለት ነው። ነገር ግን አንዳንድ ጊዜ ጥፋት ልታጠፉ ትችላላችሁ። የተለያዩ ድርጊቶቻችሁ ጥፋት አዝለዋል፣ ጊልቲ ማይንድ አላችሁ የሚያስብሉ ጉዳዮች ይኖራሉ ማለት ነው። እነዚህን ጉዳዮች እንግዲህ በ4 ተከፍለው እናገኛቸዋለን በጁሪስፕሩደንስ ማለት ነው። እነዚህን ጉዳዮች አሁኑን የምነግራችሁ ይሆናል። በመጀመሪያ ደረጃ እንግዲህ ኢንቴንሽን የሚባል አለ ማለት ነው። አንድ ወንጀል አንድ ድርጊት ኢንቴንሽናሊ ሊፈጸም ይችላል። ይህ ማለት ምን ማለት ነው? ሆን ተብሎ በእቅድ ያንን ድርጊት ብንፈጽመው ምን አይነት ውጤት ሊኖረው እንደሚችል አውቀን ሆን ብለን ውጤቱንም ፈልገነው ካደረግነው ይህንን ወንጀል ኢንቴንሽናሊ ፈጽመናል ይባላል ማለት ነው። ይህ ማለት ምን ማለት ነው? በምሳሌ ላስረዳችሁ። እንግዲህ አንድ ፎቅ ወይም ደግሞ አንድ ህንጻ አለ እንበልና ሁለት ሰዎች አንድን ሰው ተሸክመው ከፎቁ ከላይ ከወሰዱት በኋላ ከፎቁ ወርውረው ቢጥሉት እንግዲህ እነዚህ ሰዎች ይህንን ወንጀል የፈጸሙበት ምክንያት አንደኛ ቢወረውሩት ምን አይነት ጉዳት ሊደርስበት እንደሚችል ያውቃሉ፣ እንደሚሞት ያውቃሉ። የዛን ሰው መሞት ደግሞ ይፈልጉታል፣ እንዲሞት ይፈልጋሉ። ስለዚህ ከፎቁ ከላይ ከወሰዱት በኋላ ቢወረውሩት እንግዲህ እነዚህ ሰዎች ይህንን የወንጀል ድርጊት የፈጸሙት አውቀው ሆን ብለው ሊፈጠር የሚችለውን ውጤት ቀድመው በመተንበይ ሆን ብለው አድርገውታል ይባላል ማለት ነው። ስለዚህ ይህ ዳይሬክት ኢንቴንሽን ሆን ተብሎና ታቅዶ የሚፈጸም የወንጀል ድርጊት ይባላል ማለት ነው። በሁለተኛ ደረጃ ደግሞ ኢንዳይሬክት ኢንቴንሽን አለ ማለት ነው። ኢንዳይሬክት በሆነ ኢንቴንሽን የሚፈጸሙ የወንጀል ድርጊቶች እንግዲህ ወንጀሉን የፈጸሙት ሰዎች ለውጤቱ ፍላጎት የላቸውም። ቀደም ብዬ እንደነገርኳችሁ ድርጊታቸው የሚያመጣውን ውጤት ይፈልጉታል በዳይሬክት ኢንቴንሽን ላይ ማለት ነው። ነገር ግን አሁን በኢንዳይሬክት ኢንቴንሽን ላይ ውጤቱ አይፈለግም ማለት ነው። ስለዚህ ወንጀል አድራጊዎች የድርጊታቸው ውጤት ባይፈጠር
ደስ ይላቸዋል። ነገር ግን ያንን ድርጊት የሚፈጽሙበት ምክንያታቸው ሌላ የሚያጓጓቸው ነገር ስላለ ነው ማለት ነው። ይህ ማለት ምን ማለት ነው? የራሳቸውን ፍላጎት ለማሟላት ምንም እንኳ የድርጊታቸውን ውጤት ባይፈልጉትም ያንን ድርጊት ባለማድረጋቸው ግን የሚቀርባቸው ነገር ስላለ ማለት ነው ያንን ድርጊት ይፈጽሙታል። ምንም እንኳ ውጤቱን ባይፈልጉትም ማለት ነው። እያወቁ ነው ግን የሚፈጽሙት። ስለዚህ በዚህ ሁኔታ የሚፈጸም የወንጀል አይነት ኢንዳይሬክት ኢንቴንሽን ይባላል ማለት ነው። ምሳሌ ለመስጠት ያህል እንግዲህ አንድ እጅግ በጣም አስቸኳይ ቀጠሮ ያለው ሰው በጣም በከፍተኛ ሁኔታ መኪናውን እያሽከረከረ ሊሄድ ይችላል ማለት ነው። እንግዲህ መኪናውን የሚያሽከረክርበት ፍጥነት አደጋ ሊያደርስ እንደሚችል በትክክል ያውቃል፣ ጠንቅቆ ያውቃል ማለት ነው። የፍጥነቱን መጠን እንዳይቀንሰው ደግሞ ምናልባት ከሚፈልገው ቀጠሮ ሊደርስ አይችልም ማለት ነው። ስለዚህ ከተፈጠረም ይፈጠር ብሎ እንግዲህ አክሰፕት አድርጎ እጅግ በጣም በከፍተኛ ሁኔታ መኪናውን የሚያሽከረክር ከሆነና አደጋው የሚደርስ ከሆነ አደጋውን ኦልሬዲ ተቀብሎታል። ስለዚህ ኢንዳይሬክት ኢንቴንሽን ይባላል ማለት ነው። እነዚህ ሁለት የአይምሮ ሁኔታዎች እንግዲህ ሆን ተብለው የሚሰሩ ድርጊቶች የወንጀል ድርጊቶች ናቸው ማለት ነው። የሚጣልባቸው የቅጣት መጠንም ደግሞ እጅግ በጣም ከፍተኛና ከባድ ነው ማለት ነው። ሆን ተብለው የሚሰሩ ስራዎች ስለሆኑ ምንም እንኳን ኢንዳይሬክትም ዳይሬክትም ሊሆን የሚችልበት አጋጣሚ ቢኖርም እጅግ በጣም ከፍተኛ የሆነ ቅጣት ይኖራቸዋል ማለት ነው። ከዛ በመቀጠል ግን ከሆን ተብሎ ከሚሰራ ወንጀሎች እጅግ በጣም አነስ ያለ የወንጀል ድርጊት ቅጣቱም ደግሞ እጅግ በጣም የሚቀል የወንጀል ድርጊት ወይም ደግሞ የወንጀል አፈጻጸም የአይምሮ ሁኔታ አለ ማለት ነው። ይህም ጉዳይ እንግዲህ ኔግሊጀንስ ወይም ደግሞ ቸልተኝነት በመባል ይታወቃል ማለት ነው። የቅጣት አይነቱ የቅጣት መጠኑ ደግሞ እጅግ በጣም አናሳ ነው ማለት ነው። ኔግሊጀንስ ማለት ምን ማለት ነው? እንግዲህ አንድ ሰው በቸልተኝነት የተለያዩ አደጋዎችን ሊያደርስ ይችላል። መጠንቀቅ እያለበት አለመጠንቀቅ ማለት ነው። ምክንያታዊ የሆነ ጥንቃቄ ባለማድረግን የሚመጣብን የወንጀል ተጠያቂነት ነው ማለት ነው። እንግዲህ በቸልተኝነት ሊሰሩ የሚችሉ ወንጀሎች በሁለት ይከፈላሉ ማለት ነው። አድቨርተንት ኔግሊጀንስ እና ኢንአድቨርተንት ኔግሊጀንስ ይባላሉ ማለት ነው። ቀደም ብዬ እንደነገርኳችሁ እንግዲህ ሆን ተብሎ በሚሰሩ ወንጀሎች በሁለት ሊከፈሉ እንደሚችሉ ነግሬያችኋለሁ። ዳይሬክት ኢንቴንሽን እና ኢንዳይሬክት ኢንቴንሽን። በቸልተኝነት በሚፈጸሙ ወንጀሎች ላይም ደግሞ በቸልተኝነት የሚፈጸሙ ወንጀሎችም ደግሞ በሁለት እንደሚከፈሉ ይታወቃል ማለት ነው። እንግዲህ የመጀመሪያው አድቨርተንት ኔግሊጀንስ የሚባለው ምንድነው? ወንጀል አድራጊው ሰው ምን ሊፈጠር እንደሚችል መተንበይ ችሏል ማለት ነው። ነገር ግን ወንጀሉ አይፈጠርም ብሎ ሪጀክት ያደርጋል። ይህ ማለት ምን ማለት ነው? አንድ ሰው መኪና እያሽከረከረ ያለ በከፍተኛ ፍጥነት ከሆነ እያሽከረከረ ያለው አብሮት ያለው ተሳፋሪ ምን ብሎ ሊነግረው ይችላል? አንተ ሰው እባክህን ቀስ በል አደጋ ልታደርስ ትችላለህ፣ ሰው ልትገጭ ትችላለህ ብሎ በሚነግረው ሰዓት አትጨነቅ እባክህ፣ ምንም አይነት አደጋ አይፈጠርም፣ እኔ በጣም ፕሮፌሽናል የሆንኩ ድራይቨር ስለሆንኩኝ ምንም አይነት አደጋ አይፈጠርም ብሎ ሪጀክት የሚያደርገው ከሆነ ይህ ጥንቃቄ መውሰድ ያለበት ነገር ግን ጥንቃቄ ባለመውሰዱ የሚፈጠር በአድቨርተንት ኔግሊጀንስ ውስጥ የሚካተት የአይምሮ ሁኔታ ነው ማለት ነው። ከኢንዳይሬክት ኢንቴንሽን ጋር ምንድነው የሚለየው ካላችሁ ኢንዳይሬክት ኢንቴንሽን ላይ አክሰፕት ነው የሚያደርገው፣ በቃ አደጋው ከተፈጠረም ይፈጠር ነው የሚለው ማለት ነው። ነገር ግን አድቨርተንት ኔግሊጀንስ ላይ አይፈጠርም ብሎ ነው የሚክደው። ጥንቃቄ መውሰድ ያለበት አይ በጭራሽ አይፈጠርም በማለት የሚደርስ አደጋ ነው ማለት ነው። በመጨረሻ ላይ ያለው ደግሞ ኢንአድቨርተንት ኔግሊጀንስ ይባላል ማለት ነው። በዚህ የአይምሮ ሁኔታ ደግሞ የሚገኘው ምንድነው? ይፈጠራል ብሎ በጭራሽ መተንበይ አይችልም ማለት ነው። እንግዲህ ይህንን ጉዳይ በምሳሌ ለመግለጽ ያክል ጥይቱ የተቀባበለ ሽጉጥ አለ። እንግዲህ ይህ ጥይቱ የተቀባበለን ሽጉጥ በማንሳት ሎድ አልተደረገም ወይም ደግሞ አልተቀባበለም ብሎ በማሰብ ወደ ሰው አነጣጥሮ ቢተኩሰውና ያ የተቀባበለው ጥይት ደግሞ ጉዳት ቢያደርስ ወይም ደግሞ ሰው ቢገል ይህ ሰው በኢንአድቨርተንት ኔግሊጀንስ ነው የሚጠየቀው ማለት ነው። ምክንያቱም ይፈጠራል ብሎ አላሰበም፣ የተቀባበለ አልመሰለውም። ሞት ሊፈጠር እንደሚችል አደጋ ሊፈጠር እንደሚችል ቀድሞ መተንበይ አልቻለም። የተቀባበለ ጥይትም አልመሰለውም። ሽጉጥ በሚይዝበት ሰዓት መውሰድ የነበረበትን ጥንቃቄ ባለመውሰዱ ብቻ በወንጀል ተጠያቂ የሚሆን ይሆናል ማለት ነው። በቸልተኝነት ነው የሚጠየቀው ማለት ነው። ስለዚህ ታዲያ እነዚህ ሁሉ ልዩነቶች እነዚህ ሁሉ አናሊሲሶች ምንድነው ጥቅማቸው የምትሉ ከሆነ እንግዲህ ቅጣት አወሳሰል ላይ እንግዲህ ከፍተኛ የሆነ ተጽዕኖ ይኖራቸዋል ማለት ነው። የቅጣቱን ሁኔታ ሊያከብዱ ሊያቀሉ የሚችሉ ጉዳዮች በዋነኝነት የሚጠቀሱት የወንጀል አድራጊው ቸልተኝነት ወይም ደግሞ ሆን ብሎና አውቆ ማድረጉ ነው ማለት ነው። እንግዲህ የተከበራችሁ ተመልካቾች አንድ ሰው ሆን ብሎ በቅድና በጥበብ ሰው ሊገል ይችላል ማለት ነው። ከዛ በተቃራኒ ደግሞ በቸልተኝነት ባለማወቅ ወይም ደግሞ መውሰድ የነበረበትን ጥንቃቄ ባለመውሰዱ ደግሞ አሁን በተመሳሳይ ሰው ሊገል ይችላል። ስለዚህ ለነዚህ ለሁለቱ ሰዎች ተመሳሳይ የሆነ ቅጣት
ይሰጣቸዋል ወይ ብትሉ እንግዲህ አይደለም ነው የሚሆነው ማለት ነው። በአንዳንድ ሁኔታዎች እንግዲህ ቀደም ብዬ እንደነገርኳቸው እጅግ በጣም ፒውር የሆነ አክሲደንት በቃ ሰውየው ወይም ደግሞ ወንጀል አደረገ የተባለው ሰው ሊቆጣጠረው የማይችለው ከአቅሙ በላይ በሆነ ድርጊት ከሆነ አደጋው የተፈጠረው ይህ ሰው ምንም አይነት የወንጀል ተጠያቂነት ሳይኖርበት በነፃ ሊለቀቅ የሚችልበት የህግ አግባብ ያለ መሆኑን እንድታውቁ ስለፈለኩና ይህንን የህግ መረጃ ልሰጣችሁ ስለፈለኩ ነው ይህንን ቪዲዮ እየሰራሁት ማለት ነው። ከቪዲዮ ጥቂትም ቢሆን እውቀት ካገኛችሁ እንግዲህ ላይክ ማድረግና ሰብስክራይብ ማድረግ እንዳትረሱ። ምክንያቱም በቀጣይ ቪዲዮዎች የተሻሻሉ እጅግ በጣም አሪፍ የሆኑ ኮንቴንቶችን እሰራላችኋለሁ። በዚህም ደግሞ እናንተ በቀላሉ የህግ እውቀትን መያዝ ትችላላችሁ ማለት ነው። እስከሚቀጥለው ጊዜ ሰላም ሆኑ።